አይ ቲንክ በእኛ ሎው ስኩል ታሪክ ትልቁ ተፈታኝ የነበረው እኛ ነበርን። እንደውም ሲነገረን ሲኒየሮቻችን ፍላየር እየተበተነ ግቡ ህግ ስኩል ጆይን አድርጉ የሚባሉ ሰዎች ነበሩ የነበሩት እና በእኛ ጊዜ ደግሞ በጣም ሂውጅ አማውንት ኦፍ ነምበር ነበርን። አይ ቲንክ አፈርማቲቭ አክሽን ራሱን የቱ ጋር እንደሚገባ ግራ ገብቶኝ በጣም ብዙ ሴቶች ነበርን። አይ ቲንክ አሁን ራሱ እንደ ሎው ስኩል ታሪክ ብዙ ሴት ቁጥር ያለን አርቶች እኛ ነን። ወደ 24 ነው እና ትልቁ 7-5 ምናምን ነው እና which is ምን ያህል ኮምፒቲሽን እንዳለ መረዳት አያዳግትም የሚሰማው ሰው ነው። ከዛ ውስጥ አሁን ጅማ የሚማሩ ተማሪዎች ይሄን ስል ይረዱኛል። ባቢሎን የሚባል የሴቶች ማደሪያ ዶርም አለ እና ዘሆል ባቢሎን ሙሉ ህግ ትምህርት ቤት ነበር መግባት የሚፈልገው እና እዛ ሁሉ ውስጥ ማድረግ መቻል ሳይኮሎጂካሊ ራሱ ስትረስ ያመጣል እና ብቻ ታፍ ነበረ በአጠቃላይ። ከዛ ሳልፍ የተሰማኝ ደስታ እኔ እንጃ። አይ ቲንክ ይሄን ጥያቄ በትክክል መመለስ የሚችለው የጨረሰ ሰው ነው የማስበው። ስኩልን ከጨረስኩ በኋላ መግባቴ ምን ያህል እንዳስደሰተኝ ብናገር ሜቢ ኮምፕሊት የሆነ ሴንቴንስ ምሰራ ይመስለኛል እና አይ ዋዝ ሃፒ በጣም። ከዛ ደግሞ ያላለፉ ተማሪዎች ደግሞ ከደስታዬ በላይ እዚህ ጋር በደንብ ማስመር የምፈልገው ነገር እኔ እንደነገርኳችሁ ነው ሰከንድ ኦፕሽን ነበር። which is ሰከንድ ኦፕሽን ስል አልሰራሁበትም ፋይት አላደረኩበትም ሳይሆን ፕራዮሪታይዝ አድርገው ከልጅነታቸው ችሎት ሰምተው ምናምን የመጡ ተማሪዎችን አውቃለሁ እና በቃ ቀንም ማታም ስኩል የሚሉ ሰዎች ኢቭን አሁን መንገድ ላይ ምናምን ሳያቸው በጣም ለእኔ ሼም የማደርገው ሲቹዌሽኖች ያጋጠሙኛል ሞስት ኦፍ ዘ ታይም እና በጣም ይደብራል። የአንተ ደስታ ሙሉ አይሆንም። ታችን የምንገባ ኢቭን እኛ በጣም ኤክስፔክት አድርገን ነበር። በጣም ብዙ ተፈታኝ ስለነበረ 2 ክላስ ይሆናል ምናምን ብለን ሁላ በጣም ኤክስፔክት አድርገን ነበር፣ ዊሽ አድርገን ነበር፣ ግን አልሆነም እና ከደስታ ይልቅ አይ ቲንክ እኔ ጋር እንትኑ ይበዛል። አይ ዶንት ሪግሬት፣ ግን የሆነ ያልገቡት ሰዎችን ሳያቸው ፊውቸር የሚያመጣውን ነገር ስለማውቀው እንድጠነክር ከእንትኔ በላይ የወሰድኩትን እድል ስለማውቅ ላይክ ዩቲላይዝ ያደረኩት ሪሶርስ በጣም ስኬርስ ስለነበር ያን ነገር ስለማይ እንደውም ፎከስ እንዳደረግ ይረዳኛል። ምክንያቱም የብዙ ሰዎችን እድል ተሻምቼ እንደገባው አስባለሁ እና ያሳዝን ነበረ። ህልማቸው የነበሩ ከልጅነታቸው ጀምሮ ደግሞ ውጤት የነበራቸው ቅድም እንደተናገርኩት ነው። እነሱ ሞስት ኦፍ ዘ ታይም ስኪልፉል የሆኑት ከ4 ከኤ እስከ ዲ ካሉት ነገሮች ውስጥ መልስ ሊሆን ይችላል የሚለውን በስት አልተርናቲቭ መምረጥ እና ከዛ የተብራራ ዴፊኒሽንን ምን ማለት እንደሆነ ኦር ደግሞ some 2 or 3 ክራይቴሪያዎችን መጻፍ ነው በቃ። ከዛ የሆነ ማብራራት የሚችሉበት ስኪል አልነበራቸውም እና ያ ነው የለያየን ነው እንጂ በስትክክል በግሬድም የሚበልጡ በኖሌጅም በፎከስም በሃርድ ወርኪንግም ብዙዎች ነበር። ያ ነገር ትንሽ በቅርቤም የክላሴ ልጆች የነበሩትም አንድ ለሰዎች ደውለው ፐርሰናሊ አናግረውኛል እና ያው ውጤታችን ተለጥፎ ስለነበር የወደቀም ያለፈም ይታወቅ ነበር እና እውነት ለመናገር ለተከፋ ሰው ሊያጽናናው የሚችል ቃል መናገር አንዳንዴ እናጽናናለን ብለን ልናስከፋው እንችላለን። ህልሙ የሆነን ሰው ማለት ለምሳሌ ህግ ስኩል ለመግባት ብሎ ብዙ ነገሮችን ሳክሪፋይ ማለት የበለጠ እንደውም እሱን አፕሴት ነው የሚያደርገው እና አንዳንዴ እናጽናናለን ብለን የምንናገራቸው ነገሮች የበለጠ ያንን ሰው ልናስከፋው እንችላለን። አንደኛ እድል መስጠት ነው፣ ያ ሰው ከራሱ ጋር ጊዜ እንዲወስድ ከዛ ኦፕሽኖቹን እንዲያይ ማድረግ ነው። ሁለተኛ ሶስተኛ ይሄ ደግሞ የዓለም መጨረሻ የፈልገው ቀን ግን አውትካሙ መሆንም አለመሆንም እንደሆነ ራሽናል ቢንጎች መሆን መቻል አለብን። አንዳንዴ ድሪቭናችን ጊዜ ፍላጎታችን ላይ ብቻ አውትካሞች ላይ ፖሲቢሊቲዎች ላይ ያተኩራል ነው። ያንን ፌስ ማድረግ ሰው መታውን መቀበል የሚችሉበትን አቅም እንዲያዳብሩ ከጅምሩ ማገዝ ብልህነት ይመስለኛል። እኔ ፈጣሪ ያላለውም ምናምን በሚል የምስማማ ሰው አይደለም። which is እስካልሞትን ድረስ ሁሌም ኦፕሽኖች አሉ። በስት የምንላቸው በጊዜው ሊጠቅሙን የሚችሉ ለደስቲናችን ሊያደርሱን የሚችሉ ኦፕሽኖችን ሰዎች እንዲያዩ ነው የምመክረው። it might be ለምሳሌ እኔ እንደ ኦፕሽን ልወስደው የምችለው ሀገር ቀይሬ ማታ መማር ነበረ ህግ ስኩልን
በስትክክል ደግሞ ራሳችንን ለምንፈልገው ነገር ለኦፕሽኖቻችን ማብቃት መቻል። ኢቭን ኦፕሽኖችም ኖሮ የተሰበረ ልብ ከያዝን ያን ነገር ለማሳካት ሁለተኛ ጊዜ እድሎቻችንን ለመሞከር ላንችል ስለምንችል ያንን ነገሮችን በፎከስ አድርገን መስራት ጥሩ ይመስለኛል። ግን ያው መከፋት ያለ ነው፣ ሰውኛ ነው። እስከምንችለው እስከ መጨረሻው ድረስ እስከ ደም ጠብታ ድረስ መታገል ደግሞ ኢንፎርሜሽን ሎስኩል ስትገቡ በመጀመሪያው የሎስኩል ሴሚስተራችሁ ወይም ደግሞ ፈርስት ይር ሰከንድ ሴሚስተር ላይ የተለየ ኮርስ ፌስ አታደርጉም ከአንድ ትምህርት ውጭ ይቀጥላሉ። ፍሬሽማን ኮርሶች ውስጥ ይሉ ኪፕ ጎይንግ ማለት ነው። ግን አንድ ኢንትሮዳክሽን ቱ ሎ የሚባል ኮርስ ነበረ እንደ አዲስ እንደ የህግ ትምህርት ሆኖ የተቀላቀለ። ቱ ቢ ሆነስት ትምህርቱ ብቻውን ትራውማታይዝድ አያደርግም። እንደ ድንገት ያው ሰው ደሊቨር የሚያደርግል የመጀመሪያው ፈርስት ኢምፕሬሽን ኢዝ ወሳኝ አይደለም። ህግ ትምህርት ቤት ስትገባ መጀመሪያው የወሰድከው ኬዝ ህግ ትምህርትን እንድትወደው ካረገ ሀስሉ ብዙም እንትን አትለውም። ስለዚህ ፈርስት ኢምፕሬሽን ዲተርማይን ያደርጋል ቆይታን እና አይ ቲንክ እዛ ላይ ባቾቻችን ጥሩ ኤክስፒሪየንስ አልነበረንም። እኛ በበኩላችን የገጠመን ነገር ትንሽ ትራውማታይዝ የሚያደርግ ነበር። ግን በኤዱኬሽን ዋይዝ አይደለም ትራውማታይዝ የደረግነው፣ በግሬድ ነበረ። ቤት ነበረ ያየነው። አይ ቲንክ ትንሽ ራሱ ኮንፍሊክት አምጥቶ ወደኋላ ኦቨርላፕ ያደርጉ ነበሩ አይደለም፣ ድሮባክ ያደርጉ ነበሩ ተማሪዎች ነበሩ ፈርተው ምናምን። ቢካዝ እዚህ ጋር አንድ እኔ የወሰድኩት ሌሰን በግሌ በአንድ መንገድ ካልሰራ 360 ዲግሪ አለና አንደኛው ዲግሪ ነው ያልሰራው። 359 ዲግሪዎችን ሞክረን ስናጣ ነው ለዛ ነገር ኢምፖሲብል መሆኑን ማረጋገጥ የምንችለው። ኢንቮልቭ አድርገን ኮሚትድ ሳንሆን ሰሚሲቭ ሳንሆን የሰራ ኢንቮልቭ ብቻ አድርገን ለሰራ ነው ነገር ሪግሬት ማድረጉ ትክክለኛ ነገር ነው ብዬ አላስብም። ግን አሰፍ ሁማን ቢንግ የመጀመሪያው ፊት ያደረኩት የህግ ትምህርት ቤት ያኔ እንደ ጥሩ ኤክስፒሪየንስ አልወስደውም። ይህንን ሲኒዮሪቲ ቢሰሙ በደንብ ደስ ይለኛል። በቃ በጣም ነበረ ወገቤን ሽንጤን ገትሬ ህግ ትምህርት ቤት የምለው በቃ ካለሱ ወሬ አልነበረኝም ምናምን ብቻ እንደዛ ነበረ። እና ደግሞ ያው በእኛ ባች በጣም ብዙ ኮምፒቲሽን ስለነበረ የገቡ ሰዎች በጣም ኮንግራጁሌት ይደረጉ ነበረ ምናምን። ያ ነገር ስፒሪቱ ደስ ይል ነበር ቢሆንስ ያን ነገር በደንብ አጣጥሜዋለሁ። ሌላ በቃ እንዴት ነው ወሬያችን እንደ ህግ እንዲሆን እንፈልጋለን። ከህግ አንፃር እንላለን። አሁን እየቆየን በደንብ እንትን እያልን ስንመጣ አይ ቲንክ ተረጋጋ መሰለኝ። አንቀጽ ራሱ አልጠራም ብዙ። ስለዚህ መጀመሪያ አካባቢ ግን በጣም በቃ ወሬያችን ራሱ የህግ ተማሪ እንደሆነ ለማስታወቅ እንጥር ነበር። ያንን ነገር ፌስ አድርጌያለሁ። ያው ኢትስ ኦብቪየስ አስ አ ፍሬሽ ሎ ስቱደንት ኤክስፔክት የሚደረግ ነገር ነው። ያንን ነው ፌስ ያደረኩት።